ግን ምንድነው እሷ እስካሁን ቀን እኮ አልተወችኝም። አጋጣሚውን በምታገኝበት አጋጣሚ ሁሉ አልተወችኝም እኮ ሱቅ ከፍቼ መጥቼ ያደረገችኝ ነገር ህዝቡ እየሰማው ነው። ሱቅ ከከፈትኩኝ በኋላ እኮ ሜቢ ራሴን ሁሉ አጥቼ ነበረ። ማለትም የላኩልሽ ቪዲዮ ጸበል ቦታ ሆኜ ለፍልፌ የተገኘ ነው። ማለትም ላይፌ ተመሰቃቅሎ እንዴት አድርጌ ልንገርሽ? ማለትም እንዴት አድርጌ ለህዝቡ እንደማስረዳ አላውቅ። ነገር ግን በዋናነት ነጥብ ለጠየቀች ማን ነው የታገኘው ላለችኝ እሷን ያገናኛቻት ጠንቋዩን ያገናኘቻት ልጅ ነው ሪከርዱን የሰጠችኝ። እሱም ብቻ ሪከርድ አይደለም፣ በጣም ብዙ ሪከርዶች እኔን ለማሳበድ ከእጄ ላይ ገንዘብ እንዳይኖር ለማድረግ 180 ሺህ ብር ነው የከፈለችው። 180 ሺህ ብር ማለት ነው። 80 ሺህ ብር ወሰደች፣ 100 ሺህ ብር ጠንቋይ ወሰደ ማለት ነው። ብዙ መናገር ማልፈልጋቸውን ነገሮች በህግም ሊያስጠይቁ ስለሚችሉ መናገር አልፈልግም። እውነታውን ግን ህዝብ አይቶታል። ሌላ በዚህ ደረጃ መናገር አልፈልግም። ብፁዕ አባታችን አቡነ ዲሜጥሮስ እንዴት እንደነበርኩኝ ያውቃል። በቃ ህይወቴ ጭልም ብሎብኝ በህመም ስሰቃይም ብዙ ነገር ሲሆንም እሳቸው መተው እያረጋጉኝ እሳቸው እያጽናኑ ነው በህይወት ቆም ያለሁት። ማለትም እዚህ ስታዩ ጤነኛ ነኝ፣ ግን ጤነኛ አይደለሁም። ከማንም ሰው ጋር የሄድኩት የለም። እግዚአብሔር በሚያውቀው ህመሜን ለሰው አልናገርም፣ ምክንያቱም የሚፈይድልኝ ስለሌለ። ጠዋት ማታ ለእግዚአብሔር ከማውራት በዘለለ ምንም ነገር የለም። ምክንያቱም እንደ ስንቱን የሆንኩትን ነገር እንዴት አድርጌ ልንገራችሁ? ሁሉ ነገር ባዶ ሆኖብኛል። ፍቅር ዲዛይን ስሙ ነው ያለው። ስላለቀስኩ ግን እውነተኛ አይደለሁም። ያለቀሰ ሌባ ነው። በነገራችን ላይ መቀደመ አንብታ ነው ህዝቡን አሳምጻብኝ የነበረው። በቃ የመሆነውን ሳስብ ነው እንጂ የምናገረው ስላለቀስኩኝ ህዝቡ እንዲያምነኝ አይደለም። ምክንያቱም 3 ዓመት እግዚአብሔር እኮ ደግሞ ፈጥሮኛል። ከአንድ 2 3 እድል እኮ ሰጥቶኛል። ከአንድ 2 3 እድል ሰጥቶኛል። ሜቢ አሁንም ይቅርታ ላድርግልሽ እያልኳት ያለሁት እግዚአብሔር ስንት እድል ሰጠኝ በህይወት እንድኖር። ጋይስ ቲክቶክ ይዘጋል። የሚያለቅስ ስቲከር አታርጉ ፕሊስ። እንዳለ ኮመንቱን በለቅሶ ሞላችሁት። ቲክቶክ ይዘጋል። የሚያለቅስ ስቲከር ስታፕ ኢት ጋይስ። ስለዚህ ሀቢባ እሱ ምንድነው እዚህ ጋር ሳጥሪ የምነግርሽ እኔ ከአንዴ 2 3 በተለይ አዲስ ዓመት አካባቢ ሲመጣ እኔ ብዙ ነገሮች ይሆናሉ። በአግባቡ የምሰራበት ጊዜ የለምና ይሄ ጉዳይ እኔ ይቅርታ ብላ ጉዳዩን እንድዘጋው ነበር የፈለኩት። አሁንም ማስረጃዎችን ከመልቀቅ የሶሻል ሚዲያ ርዕስ ሆኖ እንደዚህ እንትን ከማለት እሷም ስራዋን እንድትሰራ እኔም ስራዬን እንድሰራ ለየትኛው መንገድ በመመረጥ ስለዚህ ዘመናዊ ምትው ነገር ካለበኝ በእኔ በኩል ግን አንደኛ ህዝቡ ይፍረደኝ፣ ሁለተኛ ደግሞ በህግ አግባብ ከነገ ጧት ጀምሬ እሄድበታለሁ። እኔ ለሰራሽው ስህተት ይቅርታ ጠይቂያለሽ ነው እንጂ በዚህም ደረጃ ሞራል ኑሮሽ ምታወሪበት መንገድ ይኖራል ብዬ አልገመትኩም ነበር። ጨርሻለሁ። ሌሎችን ከጨረስነ በኋላ ማመስገን ያለብኝን መናገር ያለብኝ ነገር ተናግሬ ወርዳለሁ። እሷ የምታወራው ነገር ካለ ትናገር። አመሰግናለሁ። ሻቡ ላውራ። አዎ አሁን አውሪ። ዘመናዊ ከመጀመርሽ በፊት አንድ ነገር ልንገርሽ። ሆይ ሆይ የሚሉሽ ተሳዳቢዎች ገደል ሊከቱሽ እንጂ ሊጠቅሙሽ አይደለም። ጥፋትሽን አምነሽ ይቅርታ ጠይቀሽ ስራሽን ከህዝቡ ጋር ታርቀሽ ስራሽን ብትሰሪ ልጆችሽን ብታሳድጊ ይሻልሻል። ገባሽ? ጥፋትሽን ያው እኔ ቪዲዮዎች ስላሉ ነው እጄ ላይ ገባሽ? ቮይሶች ስላሉ ነው። እኔ ሴትነቴ ስብዕና አስተዳደጌ አይፈቅድልኝም እንደዚህ አይነት ነገር አውጥቼ እዚህ ጋር ለህዝቡ ለማሰማት። እኔም ሴት ነኝ፣ እኔም እናት ነኝ እና ለዛ ነው ገብቶሻል። ልቦናሽ እያወቀ ከምትከራከሪ እልህ ከምትጋቢ እልህ ምላጭ ያስውጣል፣ እልህ ገደል ይከታል። እልህ ተያይዘሽ በኋላ አንቺ ነሽ የምትጎጂው። ለምን? ብዙ ማስረጃዎች ስላሉት ሰው ያዋጣኛል ካልሽ እኔ እንደ እህት መክሬሻለሁ፣ በኋላ እንዳይጸጽትሽ። እሺ አሁን ችግር የለም። ችግር ኑሮብኝ እኮ ይቅርታዬ ማለት ችግር የለብኝም አልኩሽ። እነዚህ አጸያፊ ቪዲዮዎች፣ እነዚህ አጸያፊ ነገሮች አሉብሽ እያልሽኝ ነው። እነዚህ አጸያፊ ቪዲዮዎች ከየት መጡ? አንድ ሰው ጓደኛዬ ብለሽ ስትኖሪ የወደፊት ባሌ ነው ብለሽ ስትኖሪ ይቅርታ ለእንትኑ ማለት ነው ስትኖሪ መቼም አምነሹ ነው የምትኖሪው አይደለም።
ይሄን ቪዲዮ የት አግኝቶ ቀረጸው? ቮይስ እኮ ነው፣ ቮይስ ቪዲዮ አይደለም። ቪዲዮዎቹማ ይኸውልሽ ቮይሶች ናቸው፣ ቪዲዮዎች አይደሉም። ቮይሶች የተጎዳዋቸው ነው እንጂ የእሷ ነገር አይደለም። ቪዲዮዎቹ ምን የተጎዳውት ነው? የእሱ ጉዳት ነው። ያንቺ ቮይሶች ናቸው፣ ቮይሶች የራስሽ ድምፅ። በዚህ ደረጃ አልኩሽ፣ በዚህ ደረጃ ለፍቅር እኔ ምንም አይነት ነገር እንዳላደረኩ እኔነቴን አውቀዋለሁ። ሀቢባ እግዚአብሔር ነው የሚፈርደኝ፣ እውነቴን እግዚአብሔር ነው የሚፈርደኝ አልኩሽ እኮ። የቮይስ ምስክር ብዙ ይኖረኝ ነበረ፣ ያወራውበት ብዙ ይኖረኝ ነበረ። ስልኬን ራሱ ነው የሰበረው፣ ራሱ ነው ያሳጣኝ። ኢራናዊ ሁኜ ከሀገር ቤት እስከምገባ ድረስ ከፍቅር ጋር ከአንድ ቤት ነበርኩኝ አልኩሽ። ከአንድ ቤት ስኖር ግን ምን እንደሚያደርግ እኔ ማመኔን አብሬ መኖሬን እንጂ ምን ያደርገኛል ብዬ አላስብም። ኢትዮጵያ ፓስፖርቴን ይዤ ከገባው በኋላ ግን ተመልሼ በአካል ከፍቅር ጋር አልተገናኘውም። ለምን? ጎንደር ነበርኩኝ ጸበል እየተጠመቅኩኝ አልመጣውም። ተደውሎ ተነገረኝ ፍቅር ሚስት አገባ አሉኝ። ማንን ሲባል አንዲት ልጅ አግብቷል አለ። አገባ? አዎ። እኔ ታምሜ ተኝቼ ታምሜም አይደለም እንግዲህ የተናገርኩትን ተናግሬያለሁ። በዛ ምክንያት እዛ ነበርኩኝ እንጂ በዚህ ደረጃ አላደረኩም። እውነት እግዚአብሔር ለሚያውቀው። ስለዚህ አርጋብኛለች ካለ እግዚአብሔር ስራዬን ይክፈለኝ፣ ስራዬን እግዚአብሔር ይክፈለኝ። ከእግዚአብሔር በታችም በላይ ማንም የለም አይደለ? እግዚአብሔር ይክፈለኝ። እሺ ካላረክሽ ቮይሱ ማን ነው? በምን ላጠጣው? አጠጣሁት፣ ታመመ። አላረኩም። በእውነት የማን ነው ቮይሱ? የማን? ይሄ አሁን የሰማነው ድምጽ የማን ነው? ራሱን ጠይቁ። ያንቺ ድምጽ አይደለም፣ የኔ ድምጽ አይደለም። እኔ እንዲህ አይነት ቮይስ አላደረኩም። እንዲህ አይነት ቮይስ በፍጹም አላደረኩም። ማን ያደረገው? ልጅቷስ ማናት? እኔ አላውቅም። እኔ ፈጣሪ ሆይ ይሄን አልኩ። አቡዬ ተሰማቱ። አንዴ እንስማው፣ ድጋሚ ቢፍራድ እንስማውና ድጋሚ ቢፍራድ። አንዴ ስሚኝ፣ አታቋርጪ በእግዚአብሔር። እኔ በልጅ ለምንሽ አታቋርጪ። እሺ ይሄን ቮይስ አልኩ። ይሄን ቮይስ ብትልኪልኝ ደስ ይለኛል። ነገ ግን እኔ ከአባቶች ሂጄ እግዚአብሔርን በመሐላ ጨርሰዋለሁ። እኔ እንዲምልልኝ ይፈልጋለሁ። እኔ ልጆቼን ይንሳኝ በመሐላ እንዲምልልኝ ነው የምፈልገው። ለሱ በዚህ ደረጃ ወርጄ አላደረኩትም። እውነት እኔ ለሱ ይህን አርጌ ከሆነ ማለት ነው። ዛሬ ማሪ አድርገሽ ቮይሱ የማን ነው? አሁን እኔና ህዝቡ የሰማነው ቮይስ ያንቺ አይደለም? ከየት ያመጣው ብለሽ ጠይቂልኝ። ያመጣው እሱ ያመጣውማ ጠንቋዩን ያገናኘችሽ ልጅ 180,000 ለእሷ 80,000 ለጠንቋዩ 100,000 ከከፈልሽው እሷ ናት የሰጠችው። 180,000 ብር እየተከፈለው ለኔ ከዚህ ወስዶ ላስፈታለት። አሁንም አገሩን አልጠራም። ሰውየው ዘመዱ ነው፣ አምደ ጽዮን ይባላል። እሱ ሰውዬ ይከፍሎት የኔን ነው ያስፈታልኝ እንጂ ለሱ አይደለም የተከፈለው። ለኔ ነው የተከፈለው። እሺ ድምፁ የማን ነው? ይሄ አሁን የሰማነው ድምጽ የማን ነው? አላቅም። ከየት እንዳመጣው አላቅም። እግዚአብሔርን ምናልባት እኔም ጆሮዬን ተጠራጠርኩ። አንዴ ነው የማን እንደሆነ። ከዚህ በላይ ግን አንዴ ህዝብ ያዳምጥና በኮመንት ይንገሩን። ማጆሪቲ ራይት ስለሆነ እኛ ምናልባት እኔ አንድ ሰው ነኝ ተሳስቼ ይሆናል። ፍቅር አንድ ሰው ነው ተሳስቼ ይሆናል። አንቺም አንድ ሰው ነሽ ተሳስተሽ። እኛ ሶስታችን ልንሳሳት እንችላለን፣ ግን 24,000 ምናምን ህዝብ ግን ሊሳሳት አይችልም። ህዝብ ሁሌም ትክክል ነው። ስለዚህ ህዝቡ ይስማና ህዝቡ ይፍርድ። አንዴ እኮ አልኩሽ፣ አንዴ እኮ ስሜ ጠፍቷል። ችግር የለውም። እኔ ግን አሁን እንድታሳምኝልኝ የምፈልገው አንዴ ይቅርታ ሶሊያና አንዴ ዋን ሰከንድ አንዴ ህዝቡ ይስማና ህዝቡ ይፈርድ። መጀመሪያ መጠጣት ያለበት ወይስ መጀመሪያ ዝም ብዬ ምግብና አረቅ ላጠጣው መጠጡን ላጠጣው፣ ከዛ በኋላ የሆነ ቅብዝብዝ ሲል ሽንት ቤት ይገባ የለ የዛኔ ዶሎ አድርጌ ሰጠዋለሁ። መረጃ እየወጣ አይደለም አይደለ? እኔ የምልሽ ከአንቺ እኔና አንቺ የምናወራው በአንቺ በኩል ግን መረጃ እየወጣ አይደለም አይደል? ምናልባት ሳሜ ካወቀችብሽ እንደገና ደግሞ ማለት አሁን እንትን እያወራኝ ነበርና ቀሚስ ብዛት ቀሚስ ነበረ የሚሰራ እሱን ጠይቅልኝ ብዬው ራሴን ላረጋጋ ምናምን ነገር አለኝ። ምን ሆንክ ካመመ እንዴ ምናምን ስለው አይ ምንም ራሴን ማረጋጋት ስላለብኝ ነው ምናምን አለኝ። በነገራችን ላይ ፈዟል እናት አባቴ። እሺ ኮመንቱን ይሁን እንግዲህ እኔ አይደለሁም የምፈርደው፣ ህዝብ ነው የሚፈርደው። ህዝቡ ምን ይላል? ኮመንቱ ህዝቡ ስላለው አይደለም። ህዝብ አይሳሳትም። ህዝብ አይሳሳትም። እውነቱን የምናውቀው እኔ ፍቅር መድኃኒዓለም ነው የምናውቀው።
ስራውን ማለት ነው። ስለሱ እኮ አይደለም ስለ ድምፁ ያንቺነት ስለ አርገሻል አላረግሽም እኮ አይደለም። ይሄ ድምፅ ያንቺ ነው አይደለም የሚለውን ብቻ ነው የጠየቀው። እኔ ጆሮዬ ተሳስቶ ከሆነ ጆሮዬ ታሞ ከሆነ ህዝቡ ሰምቶ እንዲፈርደኝ ህዝቡን ጠየቀ። ትግስቴ ያለቀ ነው ማለትም ሌሎች ሪከርዶችም አሉ። ዘመናዊ አንቺ ስንቴ ትገይኛለሽ? ማለትም 7 ዓመት 8 ዓመት እንኳን አትበርጂም እንዲያለሽ ስንቴ ትገይኛለሽ? እኔ እኮ እንደ ሰውኛ ስላሰብኩ ነው ሪከርዶችን ያስቀመጥኩልሽ። ማለትም እንዳይሰማ እያደረኩ ያለሁት። ሀቢባ አቤት ኢዴት ተደርጎ የሰው ምስል ተደርጎ ባለጌ ቪዲዮ አይለቀቅም። ኢዴት ተደርጎ የሰው ድምፅ ተቀድቶ አይለቀቅም። ይለቀቃል አይለቀቅም? ይለቀቃል። ልጠይቅሽ፣ ይሄን ይለቀቃል። ማንም ሰው ዝሙት እየሰራ የሰራው ሌላ ሆኖ የራሱ ፎቶ ተደርጎ ይለቀቃል አይለቀቅም? ይለቀቃል። ስለዚህ እኔ ይሄን ስራ አልሰራውም። አሁንም ስትሬት የምነግርሽ ይሄን ስራ አልሰራውም፣ አላደረኩም። ለሱ በፍጹም ይሄን አድርጌ አላቅም። ይሄን ካለ አልኩሽ እኔ አሁን ልሽ ይሄን ካለ አሁንም ተደበቂ አትበይኝ። በቤተ ክርስቲያን አልደበቅም። አባቶቻችን እናናገር። በቃ እኔ እምልለት ለኔ እኮ አይደለም መጽሐፍ ቅዱስ ለዕለት አያደርስብኝም። ነገ ለልጆቼ ነው የሚተርፈው እጣው። ስለዚህ እኔና እሱ ቤተ ክርስቲያን እንገናኝ። ቤተ ክርስቲያን ሳይሆን ከአባቶቻችን እንገናኝ። አባቶቻችን ይንገሩን። እኔ በእውነት ይገኛል እኮ ንስሐ ስትገቢ ራስሽን ልታጸጅ ነው አይደለም የምትገናኙ። እኔና እሱ ከአባቶች እንገናኝ። ለሱ በፍጹም ይሄን አላደረኩም። እቺ ማናት? እሱ ከየት አገኘው? ይሄን አላደረኩም። ይቅርታ ይሄን አላደረኩም። ማንም ብቻዬን ስለሆንኩ ማንም የመከረኝ የለም። እግዚአብሔር በሚያውቀው ራሴ በቀደም ከዩቲዩብሽ ገብቼ ሜን ፖይንቶቹን ስታቋርጭኝ የነበረውን ጽፌ የመጣሁት ራሴ ነኝ። በቃ ለምን በሚለው ይሄን ድምጽ ግን ከየት አመጣኸው? አስመስሎ ማውራት አልችልም። መለሰ እኮ ማረግ ነው። አልሰማሽም? መለሰ እኮ ከጠንቋይ ካገናኘችሽ ልጅ አለ እኮ ከሷ ነው ያመጣሁት አለ። አብይ አልኩሽ እኮ የመጀመሪያ ጊዜ ኢትዮጵያ ገብቼ ተመልሼ ከሱ ጋር አልተገናኘውም አልኩሽ እኮ። ኢራናዊ ሁኜ አልኩሽ። ኢራናዊ ሁኜ ዱባይ ኢራናዊ ሁኜ ፓስፖርት አውጥቼ ኢትዮጵያ ተመልሼ መጥቼ እሱን አላገኘሁት። እዛው ነው የቀረሁት። እዛው ቀረው። አሁን በቅርቡ መጣው። ከኢትዮጵያ ተመልሼ ፍቅርን አላገኘሁትም። ይሄው ዛሬ አገኘሁት አልኩሽ። በድምጽም በምንም አላገኘሁት። ፍቅርን ነው አልኩሽ እንዴ? እኔ እኮ 3 ዓመት እኮ በጸበልና በሕክምና እኔ እኮ ይሄ ሪከርድ የትናንትና አይደለም። አንቺ አድርገሽብኝ በነበር ምን አልሽ? ኢትዮጵያ ገብቼ ተመልሼ መጥቼ ተገናኝተናል። እኔ ማትምጭም አንቺ እስኪ አዳምጪ። ማዳመጣች አሁን አዳምጪ። ቆይ አቡዬ አይ ይመልስልኝ በዚሁ በእግዚአብሔር ይመልስልኝ መጀመሪያ። እሺ እኔ እናንተ ከኢትዮጵያ ሂጄ ከዚህ ኑሬ ኢትዮጵያ ገብቼ ተመልሼ መጥቼ ተገናኝተናል አልተገናኘንም? እቺን ብቻ መልስልኝ። ልለምንሽ ዘመናዊ ተገናኝተናል። አሁንም ልለምንሽ እቺን ብቻ አልተገናኘንም። ዘመናዊ አልተገናኛችሁም። በቃ ሚዩት አድርጊና ይመልስልሽ። አልተገናኛችሁም። ይሄን ቮይስ ሄድ አምጥቼ ነው ለአንተ መድኃኒት የማበላው። ዘመናዊ የዛሬ ስንት እንደሆነ ያስረዳ። መቼ እንደሆነ ያስረዳ። አንቺ ሚዩት አድርጊ ያስረዳሽ። አሁን ደግሞ እኔ ብቻ ላውራ አትበይ። ለሱ ምድል ስጪው። ዘመናዊ እሺ ጀምር። የው ሚዩት አድርጋለች። ዘመናዊ ሰው አንድ ይሳሳታል፣ ሰው ሁለት ይሳሳታል፣ ሰው 3 ይሳሳታል። አንቺ ግን 7 ዓመት ሙሉ የኔን ህይወት ለማጥፋት በሚገባ ቆርጠሽ ተነስተሻል። እኔ እግዚአብሔር ባይረዳኝ አሁንም የሞትኩ ሰው ነኝ። ማለትም ገለሽኝ ነበረ ዘመናዊ፣ በየትኛውም መንገድ በምንም መልኩ እኔ ቤት አከራዮችን መደወልና መጠየቅ ይቻላል፣ ግን ምስክር ሊሆን አይችልም። ልክ እንዳስደረግ ማለትም መድኃኒቱን ከወሰድኩኝ በኋላ አጅማንን ጭምር ለቅቄ ሻርጃ ገብቼ ነበር። በጣም ህመሙ ሲበረታብኝ ነው ወደ ኢትዮጵያ ሄድኩት። ዘመናዊ ህሊናሽ ያውቃል። እስኪ 24,000 እና 25,000 ህዝብን የተሰበሰበን ሰው አንዋሽ። ማለትም ሞት ራሱ እረፍት ቢሆን መልካም ነው። ማለትም ሙቼ ራሱ ደስታ የምታገኝ ከሆነ ግን ምስት ሆነሽ አትበይኝ። ስለዚህ አሁንም ቢሆን
ቀሪ ዘመኔን በሰላም እንድኖር እኔን ተይኝ እንጂ እኔ ካንቺ እስከ መፈጠርሽ በፍጹም ላስታውስሽ አልችልም። በህይወት ዘመኔ እንዳንቺ አይነት ክፉ ሰውም ገጥሞኝ አያውቅ። እንዴ ክፉ ባቶኝ እኮ ከ9 ዓመት በኋላ እድሉን መተሽ እኮ ድርጅቴ ዜሮ አድርገሽው ነበር። በእርግጥ ብዙ ነገሮች ችግር አሉ። ዜሮ አድርገሽ እኮ ነበር። በሐሰት ገንዘብ በላብኝ ብለሽ ልጆቼንም ስራዬንም እኮ በትነሽው ነበር። ከዚህ በላይ በደል የለም። እባክሽ አሁንም እናሳጥረው። የና 4 ቀን 5 ቀን ስራዎች እየተሰሩ አይደለም። ምክንያቱም ሁሉም ይበተናል ብሎ ጭንቀት ላይ ነው የነበረው። ግን እግዚአብሔር ረድቶኝ ማስረጃዎች በበቂ ሁኔታ ቀረበ። ማስረጃ ከማቅረብ እሺ ያውኑ ሪከርድ ያንቺ አይሆን ለታስደግሚ ቢስ ልትልክ ያልነበረ ለምን በዚህ ያክል ፈጣጣቶኛለሽ? ምን በዚህ ያክል እኔ የወንድምሽ ስማርትነት ይገርመኛል። በውስጥ ገብቶ ለኛ ስትል የሷ መዋረድ ለኛ ነው። መልካም ቤተሰብ እኮ አለሽ። ስንታየው ገብታ ያለች እናውቃለሁ። ስለዚህ በቀሪው ዘመኔ ህይወቴ ልምራበት። ተይ በቀሪ ህይወቴ ልምራበት። እኔ አባቶች ካስማሉ እምልልሻለሁ። ምክንያቱም እንዳጠጣሽ በሚገባ ታውቂያለሽ። እምልልሻለሁ መማር ፈጽሞ እንደማይቻል በሚገባ ታውቂያለሽ። ፈጽሞ ግን እንኳን አንቺ እኔን ያግዙኛል ያልኳቸው ወንድሜ ከብዙ ነገር መቀደመ ሲከሰይ ነበር። አንቺ ጋር ግሩፕ አንቺና 7 ሰው ሆናችሁ ግሩፕ ፈጥራችሁ እህቴን ጭምር ጨምራችሁ ስታደርጉት ሰው ስለጣል አይደለም፣ እግዚአብሔር ያነሳል በየትኛው መንገድ በምን መልኩ። እዚህን ጋር የደረስኩት 1 ብርና 2 ብር ሰብስቤ በየኤምባሲው ቦታ ተንከራትቼ በየቤተ ክርስቲያኑ ተንከራትቼ ነው እዚህ ደረጃ ያደረስኩት። መውደቅ መነሳት። ስለዚህ ለምን አልሰራም? ለምን አትይኝ? ኢትዮጵያ ድረስ ሰዎችን ለምን ግሩፕ እንዲፈጥሩብኝና ስሜ እንዲጠፋ ለምንድን ነው የምትሰሩ? ትናንትና እንደዚህ ያለ እኔ እኮ ንጹህ ሰው አይደለሁም። እግዚአብሔር ሸፍኖልኝ ልብስ የሸፍኖ ይሆናል እንጂ ብዙ ስህተቶች እሰራለሁ። ግን በዚህ ልክ ምን አለ ብትይኝ? አሁንም ተይኝ፣ ስራ ልስራበት። አልጨረስኩም። በቃ ተይኝ። በቃ ስራ ልስራ። የሚዲያ አጀንዳ አሉ። ተይኝ። በቃ እመብርሃን ልጆችን ሳይ ብዙ ነገር በድለሽኛል። እንዲህ ነው አይደለሽ? ግን እስኪ የራሴን ህይወት ልኑርበት። ሀብዬ ህይወት ልጀምር ስል አንዱ ሲሻገረው አንዱ ሳልፈው አንዱ ከመቀደመ ከክስቱ ጀምሮ ከነኤደን ጀምሮ ምናምን በቃ እናንተ ታዘቡ። እዚህ የተሰበሰባችሁ ሰዎች ታዘቡ። የኤደን ጉዳይ በፍርድ ቤት ያለቀ ጉዳይ ነው። እኔ ስም ለማጥፋት ግን ያሉትን በየትኛው መንገድ በምን መልኩ እየተዘጋ ያለቀ ጉዳይ። አንቺም ማስረጃ ቀርቦብሽ እኮ እንዴት ማመን ያቅትሻል? በቃ ማመን ሊከብድሽ ይችላል፣ ግን ይቅርታ መጠየቅ እንዴት ይከብድሻል? እኔ የተጎዳሁት እኔ ባዶ የሆንኩት እያለሁ አስበሽዋል? የአንድ ሰው ህይወት ብቻ እኮ አይደለም። እኔ ስር ያሉት ሰራተኞች ህይወት በሙሉ እኮ ተመስተካክሎ የነበረው። ምክንያቱም ሰው እንዴት ሊረዳኝ ይችላል? ያለ ማስረጃ ነበር። ያንም በድለሽኝ እግዚአብሔር እኔ ከሞት አትርፎኛል፣ ደግሞ ፈጥሮኛል፣ ደግሞ እድል ሰጥቶኛል። እኔ ይቅርታ ላድርግልሽ እኮ አልኩኝ። ምክንያቱም 100% በህግ ያስጠይቅሻል፣ ግን ይቅርታ ጠይቂና በህግ የሚያስጠይቅሽንም ላቁምልሽ አልኩኝ። ስለዚህ ለምን ነው የምትከራከሪው? አንቺ ሰው አይደለሽም እንዴ? አንቺ ጨርሻለሁ። ምን እንደምል አላውቅም። እሺ እድሉን ለአንቺ እንሰጥሻለን ሶሊያና። አሁን የተስማማውበት ነገር አለ። ካስደሰተሽ እምላለሁ ብሏል። ደስ ይለኛል፣ በጣም ደስ ይለኛል። ካስደሰተሽ እምላለሁ አይደል? እውነት አለው አይደለ? እኔ እውነት ከሌለኝ ፈጣሪ ስራዬ ይቅጣኝ፣ አይደለም በእኔ በልጆቼም ይቅጣኝ፣ ችግር የለውም። እኔ ለሱ በዚህ ደረጃ ክፉ ከሆንኩኝ ለምን ድብን አልልም? በዚህ ደረጃ ለሱ ክፉ አልሆነምም፣ መሆንም አልፈልግም። እግዚአብሔር በሚያውቀው እኔ ሰራተኛ ሰርቼ ማድር እንደሆንኩኝ ያቀኛል። እንዴት አንዴ ላስታውስክ፣ እንደው እግዚአብሔር በሚያውቀው በደናው ጊዜ መዝሙር እንኳን ዘምረህ መስማት አልፈልግም። በቃ ምንም መስማት አልፈልግም። በቃ ማስረጃ አቅርቢና መውጭ በቃ አንዱ ትልቁ ማስረጃ ማለት ነው። መዝሙር እንኳን ዘምረህ ከመዝሙር